ይሁን ይላል ጋድዝ ላፍ የሚባል ዩቲዩብ። ሽንት ቤቱ ላይ ሰገራ አያለሁኝ። ሽንት ቤቱ ተጸድቶ ቁርበት ንጣፍ ስተኛ አየሁኝ። ሽንት ቤት ውስጥ ተጸድቶ ቁርበት ንጣፍ ስተኛ ምንድን ነው? አንጥፌ ስተኛ ለማለት ነው። አቤት አቤት አቤት። እሺ ለማንኛውም ከሆነ ልቀጥልበት። ሽንት ቤቱ ላይ ሰገራ አየሁኝ ይላል። ሽንት ቤት ማየት በህልም ጥሩ አይደለም። የጸዳ ሽንት ቤት ቢሆንም ባይሆንም እዛ ቦታ ላይ መተኛት አንድ በህይወትሽ ውስጥ ትንሽ የምታሳልፊው የሆነ መከራ አለ፣ የሆነ ችግር አለ። በቃ የግድ ሆኖብሽ ልታሳልፊ የሚገባሽ አንድ ጉዳይ አለ እና ታገሺ። አንድ እስኪያልፍ ያለፋል የሚባል አንድ ጉዳይ ይመጣብሻል ማለት ነው። ያልፋል፣ እስኪያልፍ ያለፋል የሚባል ነገር አለ እና ተቋቁመሽ ለፊው ማለት ነው። ቁርበት አንጥፎ መተኛት ጥሩ አይደለም። በህልም በተለይ የሆነች ነገር አንጥፎ መንገድ ላይ ወይ የሆነ ጫካ ውስጥ መተኛት ጥሩ አይደለም። በጽሞና ልናስብበት የሚገባ ወደኋላ መለስ ብለን ስለ ቤተሰቦቻችን ክብር ልናውቅ የሚገባው ጉዳይ አለ። ለምሳሌ አንዳንድ ምሳሌ ነው የማቀርብላችሁ። ልጅቷ ሴተኛ አዳሪ ብትሆን ወይም አመንዝራ የሆነ ሌላ ለየት ቤተሰብን ክብር ሊያጎድፍ የሚችል ስድብን ሊያጠፋ የሚችል የስራዋ ጸባይ ደግሞ ኃጢአት የበዛበት ወይም የስራው ጸባይ ጥሩ ያልሆነ ስራ ውስጥ የምትሰሪ ከሆንሽ ያለሽበት ቦታ አይመጥንሽም፣ ለክብርሽም ጥሩ አይደለም ማለትም ጭምር ነው እና አስቢበት። ከአንቺ አንጻር ብቻ ሳይሆን ካሳለፍሽውም ሁኔታ አንጻር ነው። ምክንያቱም አንቺ ነሽ ወደ ሽንት ቤቱ የመጣሽው፣ ሰዎች አይደለም የሚወሰዱሽ። ራስሽ የሄድሽበት ጉዳይ ነው። እሺ ድንግል እመቤቴ የሰማይ ቤቴ የሚባል ዩቲዩብ ጥቁር ቀሚስ የለበሱ አባት በመስቀላቸው አሰልሙኝ። ከዛም መስቀሉ ግንባሬ ላይ ተጣብቆ ቀረ። እሱ ጋር አንድ ዲያቆን እርሳቸው ጋር የመጣ አጠገቤ ሆኖ የእግዚአብሔር ስም እየጠራ በይ ይለኛል። እጠራለሁ። ጠቃጠቆ ነው። ተቃጠሉ ምንድን ነው? ተቃጠሉ ነው። ተቃጠሉ ላለው ይመስለኛል። አባታችን ደግሞ ፊት ለፊቴ ሆነው እያስተማሯቸው እኔ ጋር ለነበሩ ልጆች እኔ ፊት ለፊታቸው ቆሜያለሁ ምናምን የሚል ነው። ብቻ ዞሮ ዞሮ አንድ የሆነ ልትማሪ ልታውቅ የሚገባሽ ትምህርት አለ። ያንን ትምህርት ካላወቅሽውና ካልተረዳሽ በስተቀር የማይገለጥልሽ አንድ የሆነ ጉዳይ እንዳለ ነው የሚያሳየው። መጀመሪያ ዲያቆኑ እኔ የምለውን በይ ይልሻል። ያ ምንድን ነው? ትምህርት ያስፈልግሻል በህይወትሽ ውስጥ ወንጌል የሆነ ትምህርት። ከዛ በኋላ ነው ተቃጠሉ ስትይ ስትጮሂ የሚታየው። መገሰጽ የምትችይው ከዛ በኋላ ነው ማለት ነው። ግን ስትጽፉ ባካችሁ ፊደል አስተካከላችሁ አንብባችሁት አርማችሁ ብትልኩልኝ ደስ ይለኛል። እንዲገባኝ አድርጋችሁ ጻፉ። መምህር ሁልጊዜ ስተኛ ሸለብ ሲያደርገኝ ይላል ደግሞ ዜድ ማሚዩ የሚባል መምህር ሁልጊዜ ስተኛ ሸለብ ሲያደርገኝ ድፍት ስል አያለሁኝ። ከዛም ደንግጬ ብንንልና ከዛም በኋላ ነው የምተኛው ይላል። ምንድን ህልሙን ጻፏ ታዲያ። እሺ መምህር በህልሜ አንተን የአንተ ቤት በር ላይ ቆሜ እየጠበኩ እያለ ከባድ ዝናብ ዘነበብኝ። ከዛ ስታየኝ አዘንክልኝና ጫማ ለምን አላደረግሽም ስትለኝ ጎንበስ ስል እግሬ ባዶ ነው። በትክክለኛው ዓለም ባለትዳር ነኝ ይላል። አዎ እኔ ማለት በህልም እኔ ስታዩኝ አስተምህሮዬ ማለት ነው። እና በሬ ላይ ታንኳኳያለሽ ማለት መቼም ስልክ እደውላለሁ አታነሳም ማለት ነው ብለሽ እንዳታስቢ። ግን በር ላይ ማንኳኳት ማለት ትምህርቴን ታዳምጪዋለሽ፣ ለመስማት ትሞክሪያለሽ። እንግዲህ ወንድ ይሁን ሴት ይሁን እርግጠኛ አይደለሁም። ኢትዮጵያን ነው የሚለው እንትኑ የዩቲዩብ ስም
ዝናብ መዝነብ በህልም በጣም ጥሩ ነው። በህልም ዝናብ መዝነብ ጥሩ ነው። ምንድነው? አንድ የሆነ ልትቋቋሚው ልትችይው የሚገባ የሆነ የሚመጣብሽ ነገር አለ። ቆመሽ ታግሰሻል ማለት ነው። አንድ የሆነ ትምህርት ላይ ወይ የሆነ ቦታ ላይ የኔን ህይወት አገኘዋለሁ እግዚአብሔር አንድ ቀን ይቀይረኛል ብሎ ተቋቁሞ መቆም፣ ፀሐይ የሚሆን ዝናብ ተቋቁሞ መቆም ማለት ነው። እና ከላይ ወደ ታች የሚዘንብ ነገር ካለ ውሃነቱን ነው የምናየው። ውሃው ደግሞ እኛ ላይ ሲዘንብ ደግሞ እግዚአብሔር ለእኛ የሰጠን ጊዜ ኖሮ ሳንጠቀምበት አልፎ አሁን ደግሞ ይበለኝ ብለን የምንለው ማለት ነው። አሁን ደግሞ በደህናው ጊዜ እግዚአብሔርን ስላላሰብኩት አሁን በሚገጥመኝ ማንኛውም ህይወት ይበለኝ፣ ችግር የለውም እቋቋመዋለሁ ብሎ አንድ ነገር ታግሶ እንደመቻል ማለት ነው። ይህን ዝናብ መቋቋም ማለት። ከዛ ጫማ ለምንድን ያላደረግሽው አዘንክልኝ እና እንግዲህ እዛው ዝናብ ላይ ከሆነ ያለ ነው። ጫማ ለምን አላደረግሽም አልከኝ ነው የምትይው። ጫማ ወንጌል ነው። ጫማ ትምህርት ነው። ጫማ ትዳር ነው። እኔም ባለ ትዳር ነኝ ብለሻል። ስለዚህ ጉዳይሽ የምትጸልይበት የምትሰግጅበት ገጠመኝን ለማዳመጥ የመጣሽበት ምክንያቱ እኔንም ለማግኘት ፈልገሽ ወይም ደግሞ ወደ ጸበል ቦታ የምትሄጂው ጉዳይሽ የትዳር ጉዳይ ከሆነ የህመም ጉዳይ ከሆነ ይሄ የጫማ ጉዳይ በትዳርሽ ውስጥ ያለ አንድ የሆነ ጉዳይ ነው ማለት ነው። ስለዚህ ጫማ ለምን አላደረግሽም ማለት አንድ እግር ጫማ እንኳን መኖር ነበረብህ። ስለዚህ የሆነ ሀሳብ የሆነ ነገር ሊኖር ይገባል። ፍጹም ራስ ወዳድ ሆነሻል ማለት ነው። የባልሽ የሆነ ወይም ደግሞ የትዳርሽ ላይ በተመለከተ ያለው ነገር በሙሉ ወደ መንፈሳዊ ህይወት ወይም ወደ ጸሎት ወደ ምናምን አምጥተሽ አልተጠቀምሽበትም ማለት ነው። ስለዚህ የታለ ጫማሽ ብለህ ጠየቀኝ ያልሽኝ ያ ነው። ጎንበስ ብዬ እግሬን ሳየው ባዶ እግሬን ነኝ፣ በትክክለኛው ዓለም ደግሞ ባለትዳር ነኝ ያልሽ እና ትዳርሽ ውስጥ በጸሎት ትዳርሽን ለማገዝ የተጠቀምሽበት ነው። ለምሳሌ እልህኛ ብትሆኚ ባልሽን ሁልጊዜ እየገፋሽው ከሆነ የእሱን ቤተሰቦች በመጥላት ወይም ደግሞ ለአንቺ ቤተሰቦች አድልተሽ የበላይ ከሆንሽ ደግሞ ወይም እንግዲህ በሴት ጾታ የማደርገው ሴት ስለመሰልሽኝ ነው፣ ይቅርታ። እንግዲህ ምንም ጾታ አይለይም። ባሌ ምናምን የሚል ነገር አላየሁም እስካሁን ድረስ። ስለዚህ ጾታ አይለይም፣ ግን በሴት ጾታ ልጨርሰው እና ይሄ ትኩረት ልታደርጊበት የሚገባ አንድ ነገር አለ እና በባዶ እግርሽ መሆኑ የሆነ አንድ የምትከፊ ዋጋ አለ ማለት ነው። በባዶ እግር አይመችም፣ ይቆረቁራል እና ሱባኤም መስገድ፣ መጾም፣ መጸለይም፣ ንስሐ መግባትም ቅጣት መቀበልን ያሳያል ባዶ እግር መሆን። እንደገና ደግሞ በትዳርሽ ተፋተሽ ከሆነ ከባልሽ ጋራ ወደ ትዳርሽ መመለስ እንዳለብሽ፣ ቤተሰብሽን ያጣሽው በአንቺ ችግር እንደሆነ ማሳያ ነው እና በጽሞና ትምህርቱን አዳምጪ፣ ልታዳምጪ የሚገባሽ ነገር አለ ማለት ነው። እሺ ኮፒ ፔስት ስለምታደርጉት ቶሎ ቶሎ አገኘዋለሁ የፈታሁትን። ዜድ የአርሴማ ልጅ ይላል። መምህር ትላንት በህልሜ እኔ እና አንተ እኔ የተመለከተ ነው እንዴ? እኔና አንተ አብረን እየሄድን ይመስለኛል እና አንተ ደግሞ አህያ እየጫንክ ይመስለኛል እና እኔ ደግሞ አንተ የተረገምክ ገጠመኝ ብቻ መስሎኝ ነበረ። አህያ መጫን ትችላለህ እንዴ እልሃለሁ። ግን ከእኔ ጋራ የምትሄደው ኖርማል ነው ለማለት እንግዲህ አሁን እንዳለ ሆነው እዛ ጋር ያየውህ ግን ወጣት ነህ እና አሁን አርጅቻለሁ እንዴ? እንደዚህማ አትይኝም። ወጣት ነህ ከአህያ ላይ ያለኸው። አህያው ላይ የተጫንኩት እኔ ነኝ። የሚገርም ነው። እየጫንክ ነው እየተጫንክ? ኧረ ተይ፣ እየጫንክ ከሆነ ዕቃ ነው የተጫነው። እዚህ ጋር ደግሞ አህያ ላይ ነው ያለሁት ትይኛለሽ። ግራ የሚያጋባ ነው። ድጋሚ ጻፊልኝ እባክሽ እኔን እህት፣ ምክንያቱም እኔንም በተመለከተ ስለሆነ ድጋሚ እንደገና ጻፊልኝ። በህልሜ ያየሁት መምህር በጣም ቆርጦኝ፣ ሆዴን ቆርጦኝ በብልቴ ውስጥ የወንድ ልጅ ብልት ይወጣብኛልና በጣም እያለቀስኩኝ የኪዳነ ምሕረት ስዕል
ወደ ብልቴ አስጠግቼ በጣም እያለቀስኩኝ ነቃሁኝ ይላል። የመንፈስ በጣም ከባድ መንፈስ አለ አንቺ ጋር የዝሙት መንፈስ እና ይሄንን መንፈስ ልታስወግጂ ይገባል። የኪዳነ ምሕረት ጸበል መጠመቅ አለብሽ። የኪዳነ ምሕረት ስዕል ወደ ብልትሽ አስጠግተሽ ካለቀስሽ እመቤታችን እያለቀስሽ መጠየቅ አለብሽ እና በጣም ከባድ ነው። ሆድ መቁረጥና የወንድ ብልት ደግሞ በብልትሽ ውስጥ ማየት ከባድ ነው እና ይሄ የዝሙት መንፈስ የአይነ ጥላ መንፈስ ነው። አይነ ጥላ ሆኖ በልጅነት የገባ መንፈስ ነው። ውስጥ ያለ ሌላ ወንድ ዛር አይነ ጥላ አለ ማለት ነው። ወይ ትዳር ላይ ጓደኛም ከያዝሽ ምን ካልሽ ችግር የሚፈጠርብሽም ከሆነ ባንቺ ላይ ብዙዎቹን ባንቺ ወደ አንቺ የሚመጡትን ሰዎች የሚገፋ ነው ማለት ነው። የኔ ናት ብሎ የሚል ውስጥ አለ ሌላ እና እባክሽን በተቻለሽ መጠን